ሰሞኑን አንድ ኢንተርኔቱን በጣም ያጨናነቀው ነገር አለ። እርሱም እነዚህ ፖድካስት ላይ የተቀመጡ ቫይራል የኤአይ ህፃናቶች ናቸው። ሁለተኛ እንዳታመጣብ ይሄ ጸጉር ግን እኔ አንድም ቀን በእጄ እንደዚህ እኔ ለችክ እንዲያላረገም ምናምን። እናም ብዙ አዳዲስ ቻናሎችም በእነዚህ ፖድካስቶች ቫይራል እና ሞኔታይዝ ሆነው ብዙ ገንዘብ እያፈሱ ነው። እና ይሄንን ፎቶ ብቻ ተጠቅሜ እውነት የሚመስል ቪዲዮ እንዴት በስልኬ ብቻ እንደሰራው ላሳያችሁ ነው። ስለዚህ እናንተም በፍጹም ላይክ እና ሰብስክራይብ ማድረግ እንዳትረሱ። እናም ሁላችሁም የፈለጋችሁትን ጥያቄ ኮሜንት ላይ ጻፉልኝ፣ ለሁላችሁም እመልስላችኋለሁና በቀጥታ ወደ ቪዲዮ። ስለዚህ አሁንኛ በስልካችን የምንሰራው ቪዲዮ የምናስገባው ካራክተር አፍ ከተጠቀምነው ድምጽ ጋር እኩልና ሰውነቱም እንደዚህ ደረቅ ሳይሆን እንደዚህ እጆችን ምናምን እያንቀሳቀሰ በጣም የሚያምር ቪዲዮ ነው የምንሰራው። ስለዚህ በመጀመሪያ አንዳንድ ቅድመ ሁኔታዎች አሉ። እነርሱም የመጀመሪያው የፈለግነው ቪዲዮ እንዲያወራ የምንፈልገውን ፓርት ቆራርጦ ማዘጋጀት፣ ከዛ በመቀጠል ቪዲዮውንና ድምጹን መለያየት አለብን። ማለትም ቪዲዮውን ወደ MP3 መቀየር አለብን። ለዛም ደግሞ ዌብሳይት አፕሊኬሽን ምናምን አለባችሁ። በቀላሉ በስልካችሁ በኤግዜንደር ብቻ መለያየት ትችላላችሁ። መቼም ይሄንን የማትችሉ ያላችሁ አይመስለኝም። እሺ ተረጋጉ። እሺ ስለዚህ በመጀመሪያ ስልካችን ላይ ኤግዜንደር አፕሊኬሽን ውስጥ እንገባለን። ከዛ ከስር እዚህ ጋር ፕሌሊስት የሚለውን እንነካለን። ከዛ ወደ ጎን ወደ MP3 ወደሚለው ሄዳችሁ ሴሌክት ቪዲዮ የሚለውን ተነኩታላችሁ። ከዛ የፈለጋችሁትን ቪዲዮ ተነኩታላችሁ። በቃ ከዛ እራሱ ወደ MP3 ይቀይርልናል ማለት ነው። ከዛ ደግሞ መጀመሪያ የምንሰራው ቪዲዮ የሚወሰነው መጀመሪያ በምናስገባው ኢሜጅ ነው። ስለዚህ ካራክተራችንን ፎቶ ስክሪንሾት ማድረግ አለብን። ከዛ እነዚህና ማልተን ጉዞ ወደ ክሮም። ስለዚህ በመጀመሪያ ክሮም ላይ ChatGPT ውስጥ እንገባለን። ከዛ ይሄንን ፕሮምፕት እናስገባለን። ይሄን ፕሮምፕት ለማንኛውም አይነት ፎቶ መጠቀም ትችላላችሁ። ከፈለጋችሁት ዲስክሪፕሽን ላይ አስቀምጬላችኋለሁ። ከዛ ይሄንን የፕላስ ምልክቱን ነክተን አድ ፎቶስ የሚለው ውስጥ ገብተን የምንፈልገውን ኢሜጅ እናስገባለን። ከዛ ይሄንን ነክተን ፎቶአችንን እስከሚሰራልን እንጠብቃለን። አሁን ጨርሷል። ዋው በጣም ነው የሚያምረው። ቆይ እስቲ ደግሞ ገብተን እንየው። እና ለማውረድ እዚህ ጋር ከላይ ያለችውን የዳውንሎድ ምልክት እንነካለን። ከዛ ይሄንንም እንደገና ዳውንሎድ እንለዋለን። ከዛ በቃ ከChatGPT ጋር ስራችንን እንጨርሳለን። ከዛ በመቀጠል ፎቶአችንን ወደ ቪዲዮ መቀየር አለብን። መቀየር የምንችልባቸው ብዙ ዌብሳይቶች አሉ። ነገር ግን ሄድራ AI ነው የምንጠቀመው። ምክንያቱም እኔ አብዛኞቹን ሞክሬያቸዋለሁ። ነገር ግን ከአንዳንዶቹ በስተቀር ብዙዎቹ አፉን ብቻ ነው የሚያንቀሳቅሱልን እና አንዳንዶቹ ደግሞ አውዲዮና የካራክተሩ አፍ አይገጣጠምም እና ከሌሎቹ የተሻለው ምርጡ ሄድራ ነው። ስለዚህ ኒው ታብ ከፍተን hedra.ai ብለን እንጽፋለን። ከዛ ሳይን አፕ ምናምን ራሳችሁ አድርጉት። ከዛ ወደዚህ ኢንተርፌስ ያመጣናል። እዚህ ጋር 3 አይነት አማራጮች አሉ። ስለዚህኛ ቪዲዮ ስለሆነ የምንሰራው ቪዲዮ የሚለውን እንነካለን። ከዛ ከስር ስታርት ፍሬም የሚለውን ነክተን አፕሎድ ኢሜጅ የሚለውን እንመርጣለን። ከዛ በChatGPT የሰራነውን ኢሜጅ እንመርጣለን። ከዛ እዚህ ጋር አውዲዮ ስክሪፕት የሚለውን ከነካን በኋላ እዚህ ጋር 3 አማራጮች ያመጣልናል። አንደኛው ይሄ ጀነሬት ስፒች የሚለው ነው። ማለትም እንዲያወራ የሚፈልገውን ትጽፉለትና ያነባዋል ማለት ነው። ሁለተኛው ደግሞ ሪከርድ አውዲዮ ነው እና እናንተ ያዘጋጃችሁት ድምጽ ከሌለ እዚህ ጋር ገብታችሁ መቅዳት ትችላላችሁ። እኔ ግን ከቪዲዮ ላይ ነጥ ያዘጋጀሁት አውዲዮ አለ። እሱን አፕሎድ አውዲዮ የሚለውን ነክቼ ፋይል ውስጥ ገብቼ ድምጹን አስገባለሁ። ከዛ እዚህ ጋር አርቱ ቪዲዮ የሚለውን ነክተን ድምጹን አድ እናደርገዋለን። ከዛም ፕሮምፕታችንን እዚህ ጋር ጫን ብለን ኮፒ ያደረግነውን አምጥተን ፔስት እናደርገዋለን። ይሄንን ፕሮምፕት ከታች ዲስክሪፕሽን ላይ እጽፍላችኋለሁ።
ከዛ ይሄንን ነክተን አስፔክት ሬሽዮውን አስተካክለን አሁን 16:9 ነው ያለው እና እናንተ በፈለጋችሁት አድርጉት። እኔ ግን 9:16 አድርገው ይሄንን እንነካለው። ከዛ አዲ ያመጣብናል። ኮንቲኒው እንለውና እቺን ትንሽ እንጠብቃታለን። ከዛ አሁንም እንደዚህ ታመጣብናለች። እሷንም ትንሽ እንጠብቃታለን። ኢንተርኔታችሁ እንደኔ የተመታ ከሆነ ያው ይሄ 100 እስከሚቆጥር እዚሁ መዋላችን ነው። እና በስተመጨረሻ ቪዲዮአችን ተሰርቶ አልቋልና ቪዲዮውን ለማውረድ ይሄንን የዳውንሎድ ምልክት ነክተን እዚህ ጋም ዳውንሎድ እንለውና ቪዲዮአችንን እናወርዳለን ማለት ነው። እናም በስተመጨረሻ በስልካችን ብቻ የሰራነው ቪዲዮ ይሄንን ይመስላል። በሀያዎቹ የእድሜ ክልል ውስጥ ከሆነ ያለኸው ከዛሬ ጀምሮ ለሚቀጥሉት 5 ዓመታት አንገትህን ደፍተህ ስራ። ከዚያም ለሚቀጥሉት ረጅም ዓመታት የነጻነት ህይወት ለመኖር ዛሬ ጀምር። አረ እናንተ ግን ይመችል አይደል? ለራሳችን እስቲ ቆመን አንዴና ጨብጭብ። ደሞ እስከዚህ ድረስ አይታችሁ ብዙ ነገር በተግባር ተምራችሁ ምናምን ሰብስክራይብ ሳታደርጉ እንዳትወጡና እንገናኛለን። ይመቻችሁ።